السلام عليكم ورحمة الله وبركاته كبراتنا كبران يتكبراتشو يتودداتشو إثيوبياويان انديتناتشو بير سبوش سلامناتشو كهدت هلال كهدت عملو إهادك كهدت عبيت وشت عبيت وشت ታጥቦ ጭቃ ኢህአዲግ የሚባል ድርጅት ታጥቦ ጭቃ አንድም ቀን ሲተቱን ለመታረም የማይዘጋጅ ታጥቦ ጭቃ መቼም የማይለወጥ የለውጥ ኃይል መጣ የነውጥ ኃይል መጣ መቼም እቺ ውሸት የምትባል ነገር ተከትባበታለች ኢህአዲግ ቤት ሰርታ ነው የምትኖረው ውሸት ቤት ሰርታ ነው የምትኖረው የውሸት ተባባሪ ውሸታም ወራዳ ሁላ ማለት ነው ውሸትን እየተባበርክ ያለ ባይናችን ያየን ያለነው አፍጥጦ አግጦ የመጣውን ረሃብ አፍጥጦ አግጦ የመጣውን ሞት አፍጥጦ አግጦ የመጣውን እርዛት አፍጥጦ አግጦ የመጣውን ስቃይ አላየውም አልሰማውም መግለጫ የሚሰጥ ኢህአዲግ በውሸት የተፈጠረ ውሸታም ድርጅት ነው ውሸታም ድርጅት እንዴ ጭራሽ በገገማው በቃ አደባባይ ህዝብ ያወቀው እነሱ ማን ናቸው ህዝብ የሚያውቀው ነገር የሚክዱ ክህደት የት ሊያደርሳቸው ነው ይሄንን ክህደት የምትተባበር አለ ዛሬ ላይ ክህደቱን ተባብረ አትንኩብኝ ገደል ግባ እንነካቸዋለን የሚክድ ለማንም አይጠቅምም ነገ አንተ ዛሬ ክዶ የምትደግፈውን አንተ ነገ ይክዳል ሲክድ ትደግፈዋለህ ሲክድ እየካደ ተረጋጋት በሉኝ እኔ ተናድጄም አይደለም ረጋብዬም አይደለም ነገሩ አልናደድ ብትሉ ራሱ ያናድዳል በመጀመሪያ ደረጃ ክህደት ለሙርተድ አዲሱ አይደለም ሲጀመር የካደ ነው እኔኮ ባሌ ላይ የሆነው ነገር ጎንደር ላይ ቢሆን ሄሊኮፕተሩን አውሮፕላኑን አስነስቶ ጎንደር ደርሶ ነበር ሄሊኮፕተሩን አውሮፕላኑን አስነስቶ ባህር ዳር ደርሶ ነበር ባህር ዳር ላይ ቢሆን ጌዲዮ ላይ አይተናል እኮ እየሮጠ ጡል እያለ ነው የሄደው እነን ሁሉ ያስገመተው ያንን የባሌን ህዝብ ማለት ነው ምስኪኑን የራሱ የባሌ ህዝብ የራሱ የኦሮሞ ህዝብ ነው በአንድነት ህዝቤ እየሞተብኝ ነው ብሎ አልቆመም ዛሬም ያሽቋልጣል አክቲቪስቱ በሙሉ ማለት ነው ካድሬ ሆኗል እንዴ አይናቸውን አግጥጠው በኢቢሲ በኦቢኤን በተለያየ መንግስት ሚዲያዎች አልተራበም የተራበ የለም የታረዘ የለም የሞተ የለም ይላሉ እየሞተ ያለውን እኮ እዛው ያለው ሞትን እየኖራት ያለ ህዝብ አለ ዛሬ የባሌ ኦሮሞ እኮ የኦሮሞ የበላይነት መጣብን እየተባለ የሚታወጅበት ኦሮሞ ሞትን እየኖራት ነው በመቶ ሺዎች እየሞቱ በመቶ ሺዎች ሚቀምሱት ሚሉሱት ባጡበት ሰዓት ላይ ቆሻሻው የኢትዮጵያ ፖለቲካ ያስራባቸው ከቀያቸው ያፈናቀላቸው ይክዳሉ አረ ወላሂ ሼም ነው ይውላችሁ ዱንያ ጻፊ ነች ብንኖር ትልቁ ኑሯችን 80 አመት ነው ለዚች ላጭር ዱንያ ላይ ስትኖር የሆነ መንገድ ይየትክ ፀሐይ በርትቶብህ ጥላ ላይ አርፈ እንደመነሳት ነው ረጅሙ የምትኖርበት ዓለም አለ መጪው ዓለም ከሞት በኋላ ህይወት አለ ከሞት በኋላ ህይወት ያ ህይወት ደግሞ በጣም ረጅም ነው ያንን ረጅም ህይወት ከክህደት ጋር ቆመ ለዛ ህይወት ለረጅሙ ህይወት ሳትዘጋጅ መሄድ የለብም አፍጥጦ አግጦ የመጣው ምንም ላትጠቀም ካድሪያዊ እይታህን አንሳ አቦ ሁሉ ጥፋት ሁሉ የክህደታቸው መሰረት እኛ ነን ሲክዱ ደገፍናቸው ሲያጠፉ ደገፍናቸው እንዴ የሞተ ሰው የተራበ ሰው የለም ብለው አፍጥጠው አግጠው ሲመጡ እሺ ብለን ተቀበለን መሆን የለበትም ምንም ብንደግፋቸው ምንም ብንወዳቸው ምንም ብናፈቅራቸው ምንም ብናመልካቸው ዛሬ የኢትዮጵያ ህዝብ አንዴ የወደደውን ማምለክ ነው የሚደርሰው የወደደውን አትተቹብኝ አትንኩብኝ እስከ ማለት ነው የሚደርሰው
የሰው ልጅ ያጠፋል ሲያጠፋ ይወገዛል ሲያለማ ይወደሳል አንድ ቆም ብላችሁ ማየት ያለባችሁ ነገር ይሄ ክስተት የተከሰተው ጎንደር ቢሆን ይሄ ክስተት የተከሰተው መቀሌ ቢሆን ይሄ ክስተት የተከሰተው ደቡብ ህዝቦች ጋር ቢሆን ይሄ ክስተት የተከሰተው ከኦሮሚያ ውጪ የሆኑ ክልሎች ላይ ቢሆን ሰውየው ለፖለቲካ ሽርሙጥናው ማለት ነው እንዳይበላ ብሎ አውሮፕላኑን አስነስቶ ነበር የሚሄደው ዛሬ ግን እየሞተ ያለው ሞት እየካደ ነው ሞቱን የህዝቡን ሞት የህዝቡን ረሃብ የህዝቡን ስቃይ የህዝቡን እንግልት ክዶ መግለጫ ወጣ እየሞተ ያለ ህዝብ የለም በክህደት ላይ የተመሰረተ ፖለቲካ የትም እንደማያደርስ በወያኔ ካልተማረ ውድቀቱ ቅርብ ነው እመኑኝ የሚወድቀው በደጁ ላይ ነው ዛሬ ከነ ክህደቱ የምትደግፍ እንዴ ትላንት እኮ እየደገፍን ነበር ዛሬ ያየን ያለነው ነገር እንድንደግፍ አላደረገንም እስቲ ከውነት ጋር ቆመን እንደግፍ ከውነት ጋር ቆመን እንቃወም ያማል በጣም ወንድሜ እየሞተ ህፃኗ ልጄ እህቴ እየሞተች እናቴ እየታረዘች እናቴ በየመንገዱ እየለመነች በየመንገዱ መጠለያ አታ እየተንከራተተች እኔ ከሚያንከራትታት መንግስት ጎን ቆሜ ከውሸታሙ ማለት ነው አትንኩብኝ በምን ሞራልህ ነው አብይን አትንካይ የምትለኝ በምን ሞራልህ ነው ኦዴፓን አትንካይ የምትለኝ እኔ ከዋለው በደንብ አድርጌ እስካሁን ድረስ ያለኝ የለም ግን እርስ በርሳችሁ ስትባባሉ ያየው ነው እሺ ማንን ተጠያቂ እናድርግ ለዚህ ህዝብ ንገሩን ከሌን ተጠያቂ አድርጉ በሉን ማንን እናድርግ ለባለ ህዝብ ስቃይ ለባለ ህዝብ እንግልት ለባለ ለተካደው ህዝብ ተክዷል ለባለ ህዝብ ተክዷል የኦሮሞ ህዝብ እሺ ማንን እንክሰስለት ኦዴፓ ካልተከሰሰ ማን ነው የሚከሰሰው አብይ ካልተከሰሰ ማን ነው የሚከሰሰው ዛሬ ብሎክ አደርጋለሁ ለምሳሌ ያስሚን የምትባይ ቆሻሻ ወከርቼ ማለት ነው ይሄው ውጪ ለመጀመሪያ ጊዜ ማለት ነው ብሎክ አደርጋለሁ ምክንያቱም እኔ ቆሻሻ በዚህ ሰዓት ከውሸት ጋር የቆመ እኔ አይመቸኝም ውሸታም ናቸው አፍጥጦ የወጣውን እውነት የሚክዱ አፍጥጦ ያየነው ያለነው ሞት ስቃይ እንግልት የሚክዱ ወራዶች ያሳዝናል ቢያንስ ማለት ነው እያንዳንዱ ኦሮሞ ማሰብ ያለበት ይሄ ክስተት የባሌው ክስተት ጎንደር ላይ ተከስቶ ቢሆን ኖሮ ጌዲዮ ላይ ተከስቶ አይተውታል ተከስቶ ሲበር ሄዶ ነው የጌዲዮን ህዝብ የፖለቲካ ቁማር እንዳይበላ ሄዶ የህዝቡን እንባ አብሷል ለባሌስ ጊዜ ለወለጋስ ጊዜ ለኦሮሞስ ጊዜ በጣም ሊያናዳችሁ የሚገባው እኔ አሁን አንዳንዴ ከካድሬነት ውጡ በቃ መደገፍ ባለብን ሰዓት ብቻ እንደግፈው ከነቆሻሻው ከደገፍከው ራስን ያጠፋህ ያለ በራስህ ራስን ያጠፋህ ነው ለህዝብ ያለቀ አትንኩብኝ ህዝብ የሞተ አትንኩብኝ ያይባልም ድርጅት ከህዝብ ዝቅ ያለ እንጂ ከህዝብ የበለጠ አይደለም ለድርጅት ገጽታ ግንባታ የህዝቦችን ሞት የህዝቦችን ስቃይ የህዝቦችን እርዛት መካድ ከካደው አካል ጎን መቆም ያስጠላል ይደብራል ከሰውኛነት ያስወጣል በጣም አዝናለሁ እኔ በዚህ ሰዓት ከውሸት ጋር የቆማችሁ ሰዎች እፈሩ በራሳችሁ ኦዴፓ ቀጥፏል ዋሽቷል ጠምብቷል ነው ማለት እያየነው ያለነውን ስቃይ የለም ረሃብ የለም እርዛት የለም ብሎ ክዷል የዛሬ ባሌ አካባቢ ላይ የሆነ ያለው የኦሮሞዎች ስቃይ ጎንደር ላይ ቢሆን የፖለቲካ ቁማር እንዳይበላ እንደዚህ እየተቆላ ይሮጥ ነበር እየተቆላ መፍትሄ ይፈልግ ነበር ጉዳዩ የሚገርማችሁ ነገር ማለት ነው ከአንድ አመት በፊት ነው የሚጮህላቸው አጥተው የተወሰኑ ሰዎች ብቻ ሲጮሁ ዛሬ ደርሶ ብዙሃኑ ተቀባብሎ በሚያስተጋባው ሰዓት ደምባራው ኢህአዲግ ወጣና ውሸት ነው አለ ኢህአዲግ ራሱ ውሸት ነው ኢህአዲግ ራሱ መሰረቱ ውሸት ነው
ሮዛ ውጪ አንቺም እና ህይወቱ በራሱ ኑሮ በራሱ የኦዴፓም የኢህአዴግም ውሸቶች ናቸው በውሸት ሀገር መምራት አይቻልም በማታለል ሀገር መምራት አይቻልም ሐቅና ሐቅ ሲስ ብቻ ነው አንድ ፓርቲ አንድ መንግስት ሀገር ሊመራ የሚችለው ከውሸት ጋር የቆማችሁ ተወድቃላችሁ ከእውነት ጋር የቆማችሁ ልትደክሙ ልትከስሩ ልትራቡ ትችላላችሁ እውነት ትቀጥናለች ግን መቼም አትበጠስም አሸናፊ ሆና ትወጣለች እያየን ያለነው ሞት አልክድም እኔ የሚክድ አልወለደኝም ለህሊናዬ እንዳድር አድርጎ ያሳደገ አባት ነው ያለኝ ለኔ ህሊናህን የካድክ እያንዳንዱ ባውኑ ሰዓት ማለት ነው ከኦዴፓ ውሸት ጋር የቆምክ ህሊናህን ክዳሃል ህሊናህን ሽጣሃል ዘር ጉዳይ አይደለም የብሔር ጉዳይ አይደለም የሰው ልጅ ጉዳይ ነው የነፍስ ጉዳይ ነው ነፍስ ብሔር የላትም እውነት ከተባለ ነፍስ ብሔር የላትም የትኛውም ነፍስ እኩል ነች የትኛውም ነፍስ ደግሞ ያለ ግባብ መጥፋት የለባትም ያለ ወንጀሏ መጥፋት የለባትም ያለ ጥፋቷ መቀጣት የለባትም የባሌ ነፍስ የኦሮሞ ነፍስ የባሌ ኦሮሞ ነፍስ ያለ ጥፋቷ እየተቀጣች ነው ያለ ወንጀሏ እየተሰቃየች ነው ያለ ወንጀሏ አገር ባቀኑ አገር ባለሙ አገርን አጥግበው ባበሉ ሸርሙጣው ፖለቲካችን ከቀያቸው አፈነቃቅሎ ከስራቸው አፈነቃቅሎ ዛሬ ለረሃብ ለእንግልት ለሞት እየዳረጋቸው እየሞቱ አይደሉም ብሎ የሚክድ መንግስት ነው ጎበዝ ግዴታ ያብይን ገጽታ ለመገንባት የባሌን ህዝብ ሞት መካድ አለብን እንዴ የባሌን ህዝብ ርዛት መካድ አለብን እንዴ አብይን እኔ ወደዋለሁ እኮ ከኔ በላ አንድ ሽመቶጂው አብይን መውደድ ግን እውነትን ከመናገር ወደ ኋላ አያሻሽግም አብይ እኮ ድምጹን እያጣና ያለው ድምጹ እየሞተበት ነው ያለው አብይ እኮ የሚመረጠው አማራ ክልል ላይ አይደለም አብይ እኮ የሚመረጠው ደቡብ ክልል ላይ አይደለም አብይ እኮ የኦዴፓ ሊቀመንበር ነው አብይ እኮ ኦዴፓ መሪ ሆኖ ሲቀጥል ነው የኢህአዴግ መሪ ሊሆን የሚችለው የራሱን ድምጽ እየቀበረ ነው ያለው የራሱን ድምጽ እያጠፋ ነው ያለው ድምጽ የሚሰጠውን ህዝብ እየገደለ ነው ያለው ስታስቡት አብይን ጎንደሬ ይመርጣል እንዴ አብይን ስልጤ ይመርጣል እንዴ አብይን ጉራጌ ይመርጣል እንዴ አብይን ማንንም አይመርጣውም ሊወደው ይችላል አብይን ሊመርጣው የሚችለው የወጣበት ህዝብ ኦሮሞና ኦሮሞ ብቻ ነው አብይ በኢትዮጵያ መንበረ ስልጣን ሊቀጥል የሚችለው ኦዴፓ እስከቀጠለ ድረስ ነው ኦዴፓ ደግሞ በስልጣኑ ሊቀጥል የሚችለው ኦሮሚያ ላይ ሲመረጥ ነው ኦሮሚያ ላይ ኦዴፓን የሚመርጠው ህዝብ ዛሬ እየሞተ ነው እያለቀ ነው ሞቱ እየተካደ ነው አብይን ተወደዋለ አታሽቋልጥ ስተት እየሰራ ራሱን እያጠፋ ባለበት ሰዓት ላይ አደግፈው ራሱን እያጠፋ ነው የገጽታ ግንባታ ድሮ በወያኔ ካድሬዎች የምንጠላው ነገር ድሮ የወያኔን ካድሬዎች አካሄድ ሲቃወም የነበረ ዛሬ የወያኔ ካድሬዎችን ስታይል ይዞ ትላንት የሰባዊ መብት ተቀንቃኝ ትላንት የፍትህ አቀንቃኝ የነበረ ሁሉ ካድሬ ሆኖ የሰዎችን ስቃይ የሰዎችን እንግልት የሰዎችን ረሃብ የሰዎችን ርዛት እየካደ ነው ያለው ክህደት አብይ መራችን ነው አብይ ነትንካብን የሚሉ ከዚህም ይመጣሉ ከደቡብም ከሰሜንም ይመጣሉ እሺ አብይን ማን እንደሚመርጠው ታውቃለህ አብይን ማን በስልጣኑ ሊያቆየው እንደሚችል ታውቃለህ የኦሮሞ ህዝብ ነው ኦዴፓ ሲወጥ ቀብሮ ወጥ ካላብይ ኦዴፓን ወክሎ